منتقم يا جبار، انتقم لأهلنا في غزة، انتقم لأطفال غزة يا ربي نصرا قريبا. اليوم بالنسبة لي مؤلم جدا وصعب جدا، حتى المنابر تبكي. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. أخي بيتنا الله الحمد لله. صحاتي نور خالد. شكرا لله مناب. اسكي سألنا يأجوجنا مأجوج تنش كمهدي جمرك. ايش؟ النبي صلى الله عليه وسلم لا تقوم الساعة حتى تروا 10 علامات الساعة، وكما قال النبي صلى الله عليه وسلم قيامة أتقوم ما سرت تلالك قيامة من الكتوش كتاب رسول تناقروا فالنزيا مكاكل يمجمروا مهدينا مجر بقفنا ببدل بتمولاش كزي أملاك الله سبحانه وتعالى فتهن ياسفنا بمانا ما كان جنت يان فتها يماري مهدي بما تنصر. النبي صلى الله عليه وسلم حديث لا تناقروا يواطئ اسمي بران سمو كسمي قار يكتا التمال بران سمو يزيا فتها يماري محمد بن عبد الله يبارا يكتيا سمو مهدي بمبال التوقع. نا يهيسو الله سبحانه وتعالى الناس نساو يجامع ملكت يمجمراوش እነዚህ አሰርቶች የቂያማ ምልክቶች አንዱ ከተከሰተ ሌላውን በቀጣይ ቶሎ ቶሎ ብለው የሚከሰቱ ናቸው እና የመጀመሪያው የቂያማ ምልክት ከታላላቆቹ ከአሰርቶቹ እነዚህ መህዲ ነው። ዓለም በግፍና በበደል በተሞላች ጊዜ ፍትሃዊ መሪ አላህ ሱብሓነሁ ወተዓላ ያስነሳል። ያ ፍትሃዊ መሪ ማን ነው? መህዲ። አጠቃላይ የዓለም ህዝብ ሁሉ ለእርሱ ይገዛሉ። የዛኔ አማኞች ሁሉ እርሱን ይጠብቃሉ። በእርሱ መሪነት ትመራለች። እርሱ እየመራ ባለበት ጊዜ ነው ሐሰተኛው መሲህ ወይንም መሲሁ ደጃል የሚወጣው። አይሁዶች ክርስቶስን እየጠበቁ ነው። ሐሰተኛው ነው መሲህ በቃ ይመጣል ብለው እየጠበቁ ነው። ገና አቃላቸው ትክክለኛው መሲህ መጥቶላቸው የዛኔ አንቀበልም ብለው መልሰዋል። አንቀበልም ብለዋል። እርሱንም በእርሱ ላይ ሲራን አሲራን ለመግደል ለመስቀል አሰቡ። ፈጣሪ አላህ ሱብሓነሁ ወተዓላ ግን አዳነ። ያኔ እውነተኛውን መሲህ አንቀበልም ብለዋል። እስካሁን ድረስ ክርስቶስ ይመጣል ብለው ትክክለኛው መሲህ ይመጣል ብለው እየጠበቁ ይገኛሉ። አይሁዶችን ብታገኛቸው ክርስቶስ መጥቷል ብትሏቸው ገና ነው አልመጣም ይጠብቃሉ። ለምንድን ነው ያን የመለሱት? አይሁዶች የበላይነትን የለመዱ ትውልዶች ነበሩ። በነ ዩሱፍ ልክ ማን ከእርሱ በኋላ ማን ነው? በነ ሙሳ ዓለይሂ ሰላም፣ ከዚያ በኋላ በነ ዳውድ ዓለይሂ ሰላም፣ በነ ሱለይማን ዓለይሂ ሰላም፣ በነ ሳሙኤል ዓለይሂ ሰላም፣ ሌሎች ደጋግ ነቢያቶች ቀደምቶች ስልጣንን ይዘው የበላይነትን አጎናጽፈዋቸው ነበር። ከጊዜ በኋላ ግን በሮማ ቁጥጥር ስር ወደቁ። የዛኔ በቃ አንድ መሲህ ይመጣል። መሲሁ በሚመጣ ጊዜ በቃ እኛ የበላይነትን እንጎናጸፋለን ብለው ይጠብቁ ነበር። እንደማን አይነት መሪ ጠብቀው ነበር? ይህንን እየተገዛን ያለንበትን ጭቆና አንስቶ ልክ እንደነ ዳዊት እንደነ ሰለሞን የበላይነትን የሚያጎናጽፈን የሆነ መሪ ይመጣልናል ብለው ያስቡ ነበር። ገብታችኋል አይደለ? ስለዚህ መሲሁ ሲመጣ ጊዜ እንደዚያ ሆኖ አላገኙትም። ገብታችኋል አይደል? ይሳለቁበትም ሁሉ ነበር። አንተ የይሁድ ንጉስ እያሉ ሁሉ ማለት ነው። እና ይሄን ነገር እነሱ የጠበቁት አልሆነላቸው። እንደነ ሙሳ አይነት እንደነ ዳዊት አይነት እንደነ ሰለሞን አይነት ጠብቀው ነበር። ያ ሳይሆን ሲቀር እንዲሁም የተሰጣቸውንም ተአምራት ምናምን ሲባሉ አንቀበልም ማለት መልእክተኛነቱን አስተባበሉ፣ ነብይነቱን ካዱ። ከዚያም በኋላ እርሱን ለመግደል ለመስቀል አሲሩ። አልተሳካላቸውም። አላህ ሱብሓነሁ ወተዓላ አዳነ። በአጠቃላይ ነው። በዚያ ምክንያት እስካሁን ድረስ እየጠበቁ ይገኛሉ። አሁንም የሚጠብቁት መሲሁ ምን አይነትን ነው? የበላይነትን ያጎናጽፈናል ብለው የሚጠብቁት ነው። የዛን ጊዜ ከመህዲ በኋላ ሐሰተኛው መሲህ ይመጣል። ያ ሐሰተኛው መሲህ መሲሁ ደጃል በሚመጣ ጊዜ አይሁዶች ናቸው የሚከተሉት። አያቸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? يخرج الدجال في آخر الزمان فيتبعه 70,000 يهودي وعلى رؤوسهم الطيالسة. ቂያማ በሚቀርብ ጊዜ ሐሰተኛው መሲሁ ደጃል ይነሳል። በእርሱም 70 ሺህ አይሁዶች ይከተሉታል።
በራሳቸውም ላይ የጦር መከላከያ ምልክቶች አሏቸው። ልክ ወታደሮች የሚለብሱት አለ አይደል? ራሳቸው ላይ እንደዚህ አይነት ነገራቶች የጦር በቃ መሳሪያዎችን ተላብሰው ይከተሉታል። 70 ሺህ አይሁዶች አሉ። እዚህ የምንከተለው የምንረዳው ምንድን ነው? የዛን አይሁዶች ወዲያው እንደመጣ ይቀበሉታል። ለምን ከተባለ እነሱ የጠበቁት በቃ ዓለምን እኛ የበላይነትን ያጎናጽፈናል ብለው የጠበቁት መሲሁ ነው እና ያ መሲሁ ደጃል ሐሰተኛው መሲህ እዛኔ እኔ የዓለማት ጌታ ነኝ ብሎ ይነሳላቸዋል። ገብታችኋል አይደል? ስለዚህ የዛኔ እነሱ የበላይነት ሊያጎናጽፈን ችሏልና ይሄ መሲህ ትክክለኛው መሲህ ነው ብሎ ይቀበላል። ለዚያ ነው ልክ ሲመጣ ይቀበሉታል። ከየት ነው የሚነሳ ከተባለ መሲሁ ደጃል የኽሩጁ ደጃል ምን አርድ ኹራሳን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ኹራሳን ከምትባል ሀገር ይወጣል ብሏል። ያቺ ሀገር ኢራን ላይ ትገኛለች። እስከ ኢራን ነው የሚነሳው። በዚህ አካባቢ አሁን አይሁዶች ናቸው ይላሉ። ልክ እሱ ሲወጣ ጊዜ ይከተሉታል። ያ ነው ደጃል። በጣም ከባድ ፈተና ነው ደጃል እንደሚታወቀው። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚን ኡመትን ኢላ ወቀድ ሐዘረ ኡመተሁ ሚን ፊትነቲል መሲህ ደጃል ብሏል። ማ ሚን ነቢይን ኢላ ወቀድ ሐዘረ ኡመተሁ ሚን ፊትነቲል መሲህ ደጃል። ማንም ነቢይ የለም ትውልዶችን ከሐሰተኛው መሲህ ያስጠነቀቀ ቢሆን በመሲህ ደጃል። ደጃል ማለት ውሸታም ቀጣፊ ማለት ነው። እዛ አይደል? ውሸታም ቀጣፊ ማለት ነው። المسيح الدجال ሐሰተኛው መሲህ ሐሰተኛው ክርስቶስ ማለት ነው። እሺ ይህ አካል ያኔ ይወጣል፣ ሰዎችን ይፈትናል። ምን ያክል ጊዜ ይቆያል ከተባለ ነብያችን ሰለላሁ ዐለይሂ ወሰለም يخرج الدجال في أمتي في آخر الزمان فيمكث فيهم 40 دجال በኡመቶቼ መጨረሻ ትውልድ ላይ ይነሳል፣ ይወጣል። በመካከላቸውም ለ40 ዓመት ያክል ይቆያል። ማን ነው? ለ40 ቀን ያክል ይቆያል። ለ40 ቀን ያክል ይቆያል። የውሙን ከሰና ነገር ግን አንዱ ቀን ልክ እንደ ዓመት ነው አሉ። ልክ እንደ ዓመት ነው። አንዱ ቀን ልክ እንደ ዓመት ይረዝማል። ወየውሙን ከኡስቡዕ ከሸህር ሌላኛው ቀን ደግሞ ልክ እንደ አንዱ ወር ነው አሉ። ወየውሙን ከጁምዓ ወይም ከኡስቡዕ ሌላኛው አንድ ቀን ደግሞ ልክ እንደ ሳምንት ይረዝምለታል። ወሳይሩ አያሚሂ ከአያሚኩም ሀዲህ አሉ። ሌሎቹ ቀናቶቹ ደግሞ ልክ እንደናንተ እንደዚህ ቀናቶች ናቸው አሉ። በእነዚህ ቀናቶች ግን ዓለምን እንደሚያዳርስ ተገልጿል። ሁለት ቦታዎች መግባት አይችልም፣ መካና መዲና። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መካና መዲና ለመግባት በሚፈልግ ጊዜ መላእክቶች እየጠበቋት ያሉ ደጃል ይመለሳል። መካ ሊገባ ይፈልጋል። መጀመሪያ እዚያ መላእክቶች እየጠበቋት ያገኛል፣ ይመለሳል። ወደ መዲና ይሄዳል። አሁንም እንዲሁ እዚያ መግባት አይችልም፣ መላእክቶች እየጠበቋት ያገኛል፣ ይመለሳል። ከመዲና ራቅ ያለ ቦታ ስሙን ጠቅሰው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ትክክለኛው መሲህ የት ነው? ለመጀመሪያ መሲህ ትክክለኛው መሲህ ዒሳ አለይሂ ሰላም ሁለተኛው ሰማይ ላይ ይገኛል። ከዚያ ከመዲና ራቅ ያለ ቦታ ይሄዳል። ፈየድሪቡሃ ضربة واحدة ያችን ቦታ እንዴ በእግሩ ይመታታልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈየኽሩጁ ሚን መከተ ወልመዲና ሙናፊቁሃ ወኩፋሩሃ ከመካና ከመዲና ከሃዲያኖችና መናፍቆች እዛኔ ተረግ ብለው ይወጣሉ አሉ። በተቻለ አማኞችን ብቻ ነው እዚያ ጫፋቸውን የማይነካው የማይፈትናቸው። ከዚያ በኋላ በዚህ ሁኔታ ይሆናል። መጨረሻ ላይ ደጃል ወደ ቤተል መቅደስ ይመጣል። ወደ ቤተል መቅደስ ይመጣል። በዚያ ላይ መህዲ ያ ሙሐመድ ኢብኑ አብድላህ ሰዎችን እየመራ ያገኙታል። በቃ እያስተዳደራቸው። በዚያን ጊዜ መህዲ መስጂድ ውስጥ ለመስገድ በዝግጁ ላይ ናቸው። ልክ በዚህ ቅጽበት ነው ደጃል ከዚያ እየመጣ ወደ እነ መህዲ ልክ እንዲሁ ዒሳ አለይሂ ሰላም ከሰማይ የሚወርዱት። ዒሳ አለይሂ ሰላም ከዚያ ሶስተኛው ቂያማ ምልክት ነው። መህዲ የመጀመሪያው፣ ከዛ ደጃል፣ ከዚያ ዒሳ። ዒሳ አለይሂ ሰላም ከሰማይ ይወርዳል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በሁለት መላእክቶች ታጅቦ እንደሚወርድ ተናግረዋል። ዒሳ በሁለት መላእክቶች ታጅቦ ይወርዳል፣ ከቀኝና ከግራ። ስለ ቁመቱ ሁሉ ተናግረዋል። ስለ ተክለ ሰውነቱ ተናግረዋል። ስለ አለባበሱ ተናግረዋል። አንድ ያስቀሩት ነገር የለም። ለይሰ ቢጠዊል ወላ ቢልቀሲር አሉ። ስለ ቁመቱ ዒሳን ስታዩት ጊዜ በጣም ረጅምም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው አሉ። አሪድ በይነ መንኪበይህ አሉ። ትከሻው ይሄ በቃ ሰፋ ያለ ነው። ደረቱ አሉ እጅግ በጣም ውብ ነው፣ በጣም ያምራል። ዒሳ ወርዶ የት ነው የሚመጣው? መጀመሪያ ተረጋጉ፣ እየመጣ ነው፣ ተረጋጉ። አሁን ገና ስለመውረዱ እየተናገርኩ ነው፣ ታገሱ። ኦኬ። እና ነቢያችን ሰለላሁ ዐለይሂ ወሰለም በጣም ውብ እንደሆነ ገልጸውታል። በጣም ረጅም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው አሉ። ከዚያ በመቀጠል አሪድ በይነ መንኪበይ ደረቱ ሰፋ ያለ ነው አሉ። እና በጣም ውብ እንደሆነ ተገልጿል። በጣም የሚያሳዝነው ግን መጽሐፍ ቅዱስ ላይ ጭራሽ ማስጠል እንደሆነ ነው ያስቀምጠው። ታውቃላችሁ፣ መጽሐፍ ቅዱስ ላይ ምንም ውበት እንደሌለው በጣም
ለሰው ራሱ ለይታ ራሱ የሚያስቀይም እንደሆነ ነው የገለጸው። እንደምታውቁት አንድ ይሄን ማስረጃ ታይሽ እንደምታውቁት ትንቢተ ኢሳይያስ ምዕራፍ 53 ስለ ኢየሱስ ክርስቶስ ነው ብለው ያምናሉ ክርስቲያኖች። በእርሱ ቁስል እኛ ተፈወስን ምናምን የሚለውን ቃል ለእርሱ ነው ብለው ያምናሉ አይደለ? እርሱን እስኪ እናንብበው ምን ይላል ስለ እርሱ ብለን እንዴ። እንደ ኢስላም በጣም ውብ እንደሆነ ነው የተገለጸልን። ሰለላሁ ዐለይሂ ወሰለም በጣም እንደሚያምር ተናግረዋል። አንድ በጣም የሚያምር ሱሐባ አዩና ይህ ሰው ዒሳን ይመስላል ብለው ተናግረዋል። ይጽና አረ ያ ዒሳ አለይሂ ሰላም እርሳቸው በአካል ስለይት ማለት ነው። እሺ ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ኢየሱስ ክርስቶስ መሆኑ ይገለጻል። ብዙ ክርስቲያኖች ካላችሁ ጭንቃል ተወዷታላችሁ። ያ ሁላችን እንደ በጎች ምን ይላል መሰላችሁ መጨረሻ ላይ በእርሱ ቁስል እኛ ተፈወስን የምትለው ቃል ማለት ነው። ስለ ኢየሱስ ክርስቶስ ነው አይደለ? ይህ ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን የሚለው ለክርስቶስ ነው ይላሉ። ስለዚህ አካል ግን ላይ እስኪ 2 ላይ እናንብበው። ይህ 5 ላይ ነው ያለው አይደለ? ከ2 ጀምረን እናንብበው። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል ይላል። መልክና ውበት የለውም፣ መልክና ውበት የለውም፣ አያምርም። ባየነውም ጊዜ እንወደው ዘንድ ደም ግባት ራሱ የለውም ይላል። ደም ግባትም የለውም እና ውበት የለውም፣ ደም ግባት የለውም ተብሎ ነው የተገለጸው። ማን? ስለ ክርስቶስ ብለው የሚያምኑት ትንቢቱ ላይ ማለት ነው። ስለ ኢየሱስ ነው ብለው ያምናሉ። ከላይ ከፍ ብላችሁ ስለ እሱ ማንነት ስታዩ መልክ የለውም ይላል። መልክ የለውም ውበትም የለውም ማለት ባየነውም ጊዜ ለማየት ራሱ በጣም አስቀያሚ ነበር። ያል ባየነውም ጊዜ እንወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ ነው። ይህ ነው ሰውም ፊቱን እንደሚሰውርበት የተናቀ ነው ይላል። ጭራሽ ለማየት ራሱ እንትን የምትለው አይነት ነገር እኛም አላከበር ነው የሚለው። ከዛ እንደገና በእውነት ደዋችንን ተቀበለ ስለኛ ምናምን የሚለው ከዚያ በኋላ ይመጣል ማለት ነው። በታች አለ አይደል? ስለዚህ ይህ ነው ነብዩላህ ዒሳ ግን በጣም እንደሚያምር ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። በጣም ያምራል። ስለዚህ ስዕል ላይ የምትስሉት ምናምን ኢየሱስ ነው እያላችሁ የሚያምረው ሰውዬ ምናምን እሱ አይደለም። እንደ መጽሐፍ ቅዱስ እንሳለው ካላችሁ በጣም ያስፈራራ ውበት የሌለው እንደሆነ ነው የገለጸው። መጽሐፍ ቅዱሱ ውበት የለውም እያለ ነው ኢሳይያስ። ደም ግባት ራሱ የለውም፣ ለማየት ራሱ በጣም እንትን እንደሚያስቀይም አድርገው ነው የገለጸው። ራቸው ያለ ፎቶ ላይ ግን በጣም የሚያምር ሰው አድርገው ይችላል። ልክ እንዲሁ ማርያም ኢየሱስ ስትወልድ ሕፃን እንደነበረች ነው። እንግዲህ ዮሴፍ ትልቅ ሆኖ እሷ ሕፃን እንደነበረች 12 ዓመት ምናምን ልጅ ነች አይደለ? እንደዛ አካባቢ ነች። ነገር ግን በስዕል ላይ የሳሏት የ70 ዓመት ሴት ትልቅ ሴት አድርገው ነው። ለምን ጭጭ አድርጋቸው አትስሏት? ሕፃኑን ያቀፈችው ነገር ትልቅ አድርገው ነው የሳሏት። ሕፃን ነች ገና 12 ዓመት ልጅ። ይችን ትንሽ የምትጠየ ልጅ ነች ኢየሱስን ስትወልድ ራሱ ማለት ነው። እና የትልቅ ስህተት ነው። ለማንኛውም እሺ ወደ ኢስላም እንመለስ እና ነቢያችን ሰለላሁ ዐለይሂ ወሰለም ቀጥሎ ከደጃል በኋላ ልክ ዒሳ ይወርዳል። በመላእክቶችም ታጅቦ ነው የሚወርደው። 2 መላእክቶች ينزل عيسى ابن مريم في آخر الزمان واضعا يديه على ملكين عن يمينه وعن يساره እጆቹን ከቀኙና ከግራው መላእክቶች አጅበውት እጆቹን በእነርሱ ላይ አሳርፈው ይወርዳል። በሚወርድ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ ከጸጉሩ ከፊቱ ላይ አንድ ሰው ሲያለበን አለ አይደል? ማን ዝናብ ምናምን መጥቶን ወደ ቤት ስንገባ እንዴ እኮ እየተንጠፈጠፈ የሚወርድ ዝናብ አለ አይደል? ከዚህ ጋር እርሱ ደግሞ ልክ እንደ ወርቅ የሚመስል ነገር ከዚህ ይወርዳል አለ። የሚፈስም ነገር አታዩም አሉ። ልክ በቃ በጣም ውበቱን እየገለጹ ልክ እንደዛ አይነት እንደሆነ ገለጹ። ልክ ሲወርድም ታውቁታላችሁም ብለው ተናግረዋል። ከዚያ ያኔ ነቢያችን ሰለላሁ ዐለይሂ ወሰለም መን አድረከ ሚንኩም ዒሳ ብነ መርየም ፈልየቅረእሁ ሚኒ ሰላም አሉ። ከእናንተ አደራ የማርያምን ልጅ ዒሳን ሲወርድ ያየዛኔ ያጋጠመው ሰው ሰላሙ አለይኩም ብላችሁ ሙሐመድ ሰላም ብለዋል ብላችሁ ሰላም ታቅርቡልኝ ብላችሁ ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም።